ሰውየው የማያውቀው ሀገር ሄዶ ከአንዲት ቆንጆዬ ልጅ ፍቅር ይዞታል። በሰው ሀገር ፍቅር እንዴት እንደሚያንከራትተው እስኪ አብረን እንይ። ሰላም፣ እንዴት ናችሁ የኔ ፍቅር የሆናችሁ ቤተሰቦች? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስካሁን ሰብስክራይብ አድርጋችሁ የኔ ቤተሰብ ካልሆናችሁ ፈጥናችሁ ሰብስክራይብ አድርጉና ቤተሰብ እንሆን። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር የብሪቴን ዜጋ ያለው ሰው ከሌላ ማህበረሰቦች ጋር ሲቀላቀል ያሳየናል። ከሁሉም ሰዎች መሃል አይኑ አንዲት ቆንጅዬ ሴት ላይ ያርፋል። ሰዎቹም ለዚህ ሰው መልካም አቀባበል እያደረጉለት፣ ሴቶቹ ዳንስ ይደንሱለታል። ይህ የብሪቴን ዜጋ ያለው ሰው አይኑን ከአንድ ሴት ላይ መንቀል አልቻለም። የሚቀጥለው ቀን ይህ ሰው አሁንም በድጋሚ ከዚች ቆንጅዬ ሴት ጋር ይገጣጠማል። እናም በስነ ስርዓት በእንግሊዝኛ ነበር ራሷን ያስተዋወቀችው። ስሟም ሰሊማ እንደሚባል ነገረችው። እሱም ጆን እባላለሁ አላት። በሚገርም ሁኔታ አባቷ የብሪቲሽ ዜግነት ስለነበረው እንግሊዝኛ በደንብ አድርጎን ያስተማራት። ሰሊማ በቋንቋና በአንዳንድ ነገሮች ጆንን እንድትረዳው በማሰብ ጆን አለቃ ለተወሰነ ጊዜ ሰሊማ ከጆን ጋር እንድትኖር ይወስናል። የዛን ቀን ምሽት በጣም ኃይለኛ ዝናብ እየዘነበ ስለነበር ጆን በረንዳው ላይ ቆሟል። ወደ ቤት ለመግባት በጣም የፈራ ደግሞ ይመስላል። ጆን ካስተዳደጉና ካኗኗሩ ብቻውን ከአንዲት ቆንጆዬ ሴት ጋር በኖሩ በጣም አስፈርቶታል። ምሽት ላይ መታ ስታዋራው መልስ አልሰጣትም። ገብተሽ ተኝ ብሎ ነበር የተቆጣት። የሚቀጥለው ቀን የጆን ወንድ ሰራተኛ በሰሊማ ፋንታ ሌላ ወንድ ያመጣለታል። ምክንያቱም ጆን ምሽት ላይ ሰሊማን ሲገፋት ስለተመለከተ ጆን ከሴቶች ጋር ቅርበት አይፈልግም ብሎ ነበር ያሰበው። ጆን በሁኔታ በጣም ተናዶ ሁሉንም ነበር ከቤት ያባረራቸው። ጆን ወደዚህ ማህበረሰብ የመጣው ገጠር ውስጥ እየኖሩ ብዙ ያልተማሩ ሰዎች ስላሉ እነሱን ትምህርት ለማስተማር ነበር። ሰሊማ ቤቱን ጥላለት ከሄደች ጊዜ ጀምሮ ልቡ ከሷ ጋር አንድ ላይ ሄዶ ነበር። ሌሊቱ ሙሉ እንቅልፍ ሳይወስደው ያድርና ጠዋት በጥዋት ተነስቶ እሷን ፍለጋ ከቤት ይወጣል። ከዛም ስላስቀየማት ይቅርታ ይጠይቃትና አሁን ያንቺን ቋንቋ ብታስተምሪኝ ደስ ይለኛል አላት። ሰሊማም ጆን ከልቡ ይቅርታ እንደጠየቃ ስታረጋግጥ ሌላ እድል ልትሰጠው ትወስናለች። ጆን እንደ በፊቱ መነጫነጭ ትቷል። አሁን ቀጥ ለጥ ብሎ የእሷን ቋንቋ እየተማረ ነው። አንድ ቀን ጠዋት ሰሊማ ጆንን ከህፃናቶቹ ጋር እንዲጫወት ወደ ህፃናቶቹ ይዘው ትሄዳለች። የጎሳው አስተዳዳሪ ልጅም ሁኔታውን ለመመልከት ሲመጣ ሰሊማና ጆን በጣም ደስተኛ ሆኖ ይመለከታቸዋል። በሁኔታው በጣም የቀና ነው የሚመስለው። ይህም የአስተዳዳሪው ልጅ ጆንን አንድ ውድድር እንወዳደር ይለዋል። ውድድሩም ወንዝ ውስጥ ገብቶ ረጅም ደቂቃ ትንፋሽን መያዝ ነው። ጆንም በሀሳቡ ይስማማና ውድድሩን ለማድረግ ወደ ወንዙ ይሄዳሉ። እዚህ አካባቢ የሚኖሩ ሰዎች በጠቅላላ ማን እንደሚያሸንፍ ለማወቅ በጣም ጓጉተው ወንዙ አካባቢ ሁሉም ተሰብስበዋል። ከ5 ደቂቃ በኋላ የአስተዳዳሪው ልጅ ትንፋሹን በደንብ መያዝ ስላልቻለ ውሃው ውስጥ ፈጠን ብሎ አንገቱን ያወጣል። በጣም እርግጠኛ ነበር እንዳሸነፈ። ነገር ግን ጆን እስካሁን ውሃው ውስጥ ነበር። ያኛው ፈጠን ብሎ ከውሃው ይወጣና ጆን ከውሃው እስኪወጣ መጠበቅ ይጀምራል። እናም ሲቆይ ሰው እንዳለ ደንግጦ የሰው ሞተ እንዴ ብሎ ማሰብ ይጀምራል። ደቂቃው ልክ 10 ደቂቃ ሲሞላ ጆን ከውሃው ውስጥ ይወጣል። አካባቢው ላይ ያሉ ሰዎች በጠቅላላ በጆን ብቃት በጣም ነበር የተደመሙት። ሁሉም ያጨበጭቡለታል። ሰሊማም በጣም ነበር የኮራችበት። ጆን ለዚህ ውድድር እንዲረዳው የኦክሲጅን ታንክ ይዞ ነበረ ወደ ወንዙ የገባው። በዚህ ምክንያት ነው 10 ደቂቃ የቆየው። እንደተለመደው ሰሊማ ቋንቋውን ልታስተምረው ከጆን ጋር ቁጭ ይላሉ። እሷም ያስተማረችውን ቃላቶች ወረቀት ላይ እንዲጽፍ አዘዘችው። እሱ ግን እጇን ይወስድና እጇ ላይ መጻፍ ጀመረ። እዛም ሁለቱም አይን ላይ መታየት ይጀምራሉ። ሰሊማ እንዳየችው ነበር ጆንን የወደደችው። ነገር ግን ስለፈራች ጸጥ አለች። በስተመጨረሻም ሰሊማና ጆን ይሳሳማሉ። ጊዜ ወደ ጊዜ ጆን የአካባቢውን ቋንቋ ወዲያው ነበር እየለመደ እየመጣ የነበረው። ምክንያቱም ሰሊማ በጣም ነበር የምትረዳው። ቋንቋ ማወቁ ደግሞ ለጆን በጣም ብዙ ነገር ጠቅሞታል። አንድ ቀን ጆን ስራ ውሎ ምሽት ላይ ሲመለስ ሰሊማ በጣም ቆንጆ ሆና ጠበቀችው። ጊዜ ወደ ጊዜ እግራቸው በጣም እየጠነከረ ስለመጣ መለየት እንኳን አይፈልጉም። አንድ ቀን ጠዋት የአካባቢው ሰዎች ሞተው ይገኙና ጆን በአስቸኳይ ተጠርቶ ይሄዳል። የጆን አባትም የጤና ባለሙያ ስለነበር ሰዎቹ የሞተበትን ጉዳይ ከተመለከተ በኋላ በጣም ኃይለኛ የሆነ ወረርሽኝ እንደተነሳ ይነግረዋል። ጆንም ስለ በሽታው ማወቅ ስለፈለገ በሽታው ወደ ተነሳበት ቦታ ለመሄድም ወሰነ።
ሌላ ሰው መጣብን ብለው እሱን እንዳያጠቁትም ስለፈራ ብቻውን አልነበረም የሚሄደው። ሰሊማን ይዟት ሊሄድ ይወስናል። ረጅም ጉዞ በኋላ በሽታው ወደ ተነሳበት አካባቢ ይደርሳሉ። አካባቢው ላይ በጣም ብዙ ሰዎች ሞተዋል። ቦታው ላይ በጣም ብዙ ሰዎች ከመሞታቸው የተነሳ እውነት ነው ብሎ ለማመን እንኳን ይከብዳል። በየተወሰነ ርቀት ሰዎች ወዳድቀው እዛው ሞተዋል። ህጻናቶች የሚንከባከባቸው አጥተው ያለማቆም ዝም ብለው ያለቅሳሉ። ከሩቁ አንድ ሰው ወደ ነጆን ይተኩስባቸዋል። እነሱም ማን እንደተኮሰባቸው ለማወቅ ቀስ ብለው ወደ አካባቢው ሲጠጉ በጣም ብዙ የብሪቲሽ ዜግነት ያላቸው ሰዎች ማዕድን ለማውጣት አካባቢውን እያፈነዱት ይመለከታል። እነዚህ ሰዎች እዚህ አካባቢ ማዕድን እንዳለ ማንም እንዲያውቅባቸው አልፈለጉም። በዚህም ምክንያት አካባቢው ላይ የሚኖሩትን ሰዎች በመርዝ ሁሉንም ለመጨረስ ይሞክራሉ። ሰሊማም ሩዙን ከቀመሰች በኋላ የህመም ስሜት ታሳያለች። ጆንም አካባቢው ላይ በህይወት ለቀሩት የደረሰበትን ነገር ይነግራቸዋል። ጆንም ባላት መሰረት ሀሊማ እየበሉት ያለው ሩዝ ውስጥ መርዝ እንዳለ ነገረቻቸው። ዜናው የአካባቢውን ሰዎች በጣም ነበር ያናደደው። እነዚህም ሰዎች በጣም ተናደው ማዕድን እያወጡ የነበሩትን እነዛን ሌቦች ይገሏቸዋል። እናም ቤተሰቦቻቸውን የገደሉትን ሰዎች ተበቀሉ። ሀሊማም ታማ ስለነበር የተለያዩ መድኃኒቶች ተሰጥቷት ታገግማለች። በዚህ መሃል በጆንና በሰሊማ ያለው ግንኙነት በጣም ነበር የጠነከረው። ጆንም ምንም አታስቢ፣ ወደምትኖሪበት ገጠር ስንመለስ አባቴን እንዳገባሽ ጠይቀውና እንጋባለን ይላታል። ጆንና ሰሊማ አካባቢውን ለቀው እየሄዱ እያለ የአካባቢው ሰዎች እንደ ምስጋና የእጅ ጌጥ ሰጧቸው። ጆንም ተመልሶ ከሄደ በኋላ አባቱን እችን ልጅ ማግባት ፈልጋለሁ ብሎ ጠየቀው። አባትየውም በጆን ፍላጎት ምንም ደስተኛ አልነበረም። ጆንም ለምንድን ነው ከነዚህ ሴቶች ጋር አብሮ መተኛት እንደ ነውር አይታይም፣ እነሱን ማግባት ግን እንደ ትልቅ ነውር ነው የሚታየው፣ ለምን እንደዚህ ይሆናል ብሎ አባቱን ይጠይቀዋል። ጆን ምንም ነገር ቢናገር እናቱም ሆነ አባቱም በዚህ ጋብቻ ሁኔታ በጣም ነበር የተናደዱት። በሀሳቡ አልተስማሙም። ሰሊማ በኩልም የሰሊማ ቤተሰቦችና አካባቢውን ሰዎች ይህንን ትዳር ይቃወማሉ። ሁሉም እንዳላት ከሆነ ጆን የመጣው ከሌላ ዓለም ነው፣ ወጣም ወረደም ወደ መጣበት ዓለም ይመለሳል አሏት። ስለዚህ ፍቅራችን ማብቂያ የለውም ብለሽ መታስቢ ከሆነ ፍቅራችሁ ማብቂያ ያለው አሏት። ሁንም ከቤተሰቦቹ ጋር ተጨቃጭቆ ሰሊማን ለማግኘት ተመልሶ ሲመጣ በእንጨት የተሰራ እስር ቤት ውስጥ ታስራ ነበር ያገኛት። የታሰረችበትን የእንጨት በር ለመክፈት ይሞክራል። ምንም ያህል ቢታገል በሩ ግን ሊከፈት አልቻለም። ሰዎቹም ወደዛ ቦታ ይመጡና ተስፋ ቁረጥ፣ ሰሊማን ተዋት አሉት። ሺ ብለህ እቺ ልጅ ማተዋት ከሆነ እድሜ ልኳን እዚህ ቦታ ታስራ ነው የምትኖረው ይሉታል። እሷም እያለቀሰች ነግሬክ ነበር እኮ ማንም እንድንጋባ አይፈቅድልንም አለችው። ጆንም እሷ ነፃ እንድትሆን ስለፈለገ እሷ ነፃነት ብሎ ትቷት ወደ ሀገሩ ይመለሳል። ከዓመት በኋላም ጆን በቤተሰቦቹ ፍቃድ እነሱ የመረጡለትን ሴት ያገባል። ጆን አዲስ ትዳር ቢመሰረትም እጁ ላይ ያደረገው ጌጥ ግን ሰሊማን አሁንም ድረስ እንዳረሳት ያስታውቃል። ከሰርጉም በኋላ ጆን ወደዛ ገጠር ይመለሳል። ጀመረውን ስራ ሳይጨርስ ተመልሶ ስለሄደ ስራው ሊጨርስ ነበር የመጣው። ሲመጣም ሚስቱን ይዟት ነው የመጣው። አካባቢው ሰዎች ፊልም እንዲያዩ ፊልም ይዞላቸው ነበር የመጣው። ሁሉም በተመለከቱት ነገር በጣም ነበር የተደመሙት። ጆን ከተሰበሰቡት የአካባቢው ሰዎች መሃል ሰሊማን አያለው ብሎ አይኑ ይንከራተታል። ሚስቱ ሰስልም የባሏ ትኩረት እሷ ላይ እንደሌለ ስትረዳ በጣም ነበር የከፋት። ፊልሙንም አሳይተው ጨርሰው ወደ ቤታቸው ከተመለሱ በኋላ ሰስል አሁንም ድረስ ሰሊማን አረሳሃትን ብላ ጠየቀችው። ወደዚህ ልክ እንደመጣች ነበረ ከአካባቢው ሰዎች ስለሱና ስለ ሰሊማ ታሪክ የሰማቸው። ጆን ለሰስል ምንም የዋሻት ነገር የለም፣ እውነቱን ነበር የነገራት። እውነቱን ስነግርሽ ወደዚህ ስመጣ ስለሷ ማሰብ ጀመርኩኝ፣ እናም ስለሷ ለመርሳት የተወሰነ ጊዜ የሚያስፈልገኝ ይመስላል አላት። ሰስልም አልጨከነችበትም። ትንሽ ጊዜ ልትሰጠው ተወስናለች። ያለፈውን ነገር ረስቶ ከኔ ጋር ጥሩ ህይወት ይመሰርታል ብላ ተስፋም አደረገች። የሚቀጥለው ቀን ጆን ስራውን እየሰራ የሞቀውና እጁን ወንዝ ውስጥ እየታጠበ ያለ በሩቁ ሰሊማን ተመለከታት። ከገጠሩ አስተዳዳሪ ልጅ ጋር ህፃን ልጅ አቅፋ አጠገብ ላጠገብ እየተጫወቱ ተመለከተ። ጆን በጣም በእርግጠኝነት ይሄ ልጅ የኔ ነው ብሎ ነበር ያሰበው። ይህንንም ለማረጋገጥ ይወስናል። በዚህም ምክንያት ምሽት ላይ ጆን ወደ ሰሊማ ቤት ሄደ። ነትም ይሄ ልጅ የጆን ልጅ ነው። ነገር ግን አስተዳዳሪው ልጅ ሰሊማ ከጆን እንዳረገዘች እያወቀ አገባትና ልጁን እንደ ልጁ አድርጎ እያሳደገ ነው።
ጆንም የጥፋተኝነት ስሜት በጣም ነበር የተሰማው። የሚቀጥለው ቀን ጆን ወደ ወንዙ ዳር ይሄድና ከሰሊማና ከልጁ ጋር መጫወት ጀመረ። ጆን በተቻለው አቅም ልጁን ለማስደሰትና ለማጫወት ይሞክራል። ልጁም አባቱን ሲመለከት ያወቀው ይመስል በጣም ነበር ደስተኛ የሆነው። ሌሎች የብሪቲሽ ዜጋ ያላቸው ሰዎች ጆን ከሰሊማ ጋር አንድ ላይ ሆኖ ህፃኑን ሲያጫውት ይመለከቱትና ሁሉንም ለአስተዳዳሪው ልጅ ይነግሩታል። እዛን ቀን ምሽት የአስተዳዳሪው ልጅ ጆንና ሚስቱ በተኙበት ቀስ ብሎ ወደ ቤታቸው ስለታማ ነገር ይዞ ይገባና ጆንን ይቆርጠዋል። ሀሳቡ እዛው አልጋ ላይ እንዳለ ሊገለው ነበር። ነገር ግን ሰሊማ ተከትለው ሄዳ ስለነበረ ትጮህና ጆንን ከሞት ታድነዋለች። የአስተዳዳሪው ልጅም ባደረገው ነገር የሞት ቅጣት እንዲቀጣ ይወሰንበታል። ነገር ግን ጆን የሁሉ ነገር የተፈጠረው በሱ ምክንያት እንደሆነ ያውቃል። ጆንም አንተ ከወሰንክ ቅጣቱን ይቀጣል ሲባል ጨክኖ እዚህ ሰው ላይ የሞት ቅጣት መወሰን ያቅተዋል። እናም የሞት ቅጣቱ እስከሚቀጥለው ቀን ይራዘማል አለ። እዛን ቀን ምሽት እንቅልፍ ሳይወስዶ ነበር የነጋው። የሚቀጥለው ቀን ከሞት ቅጣቱ በፊት አካባቢው ላይ ያሉ ሴቶች በጠቅላላ ሰሊማን ጥፋተኛ አድርገው እሷን መውቀስ ይጀምራሉ። የተለያዩ ነገሮች እያሉ እሷን ለማሸማቀቅ እየሞከሩ ነው። የጆን አባትም የሚሆነውን ነገር ይመለከትና በጣም ተናዶ የሚያደርጉትን ነገር ያስቆማቸዋል። ጆን ቀደም ያለው ቀን እዚህ ልጅ ላይ የሞት ቅጣት መወሰን ፈርቶ ነበር። ዛሬ ግን በወኔ ነበረ የሞት ቅጣት እንዲተላለፍበት የወሰነው። እዛን ቀን ምሽት ሰሊማ ወደ ፖሊስ ጣቢያ ትሄድና ባሏን ነፃ ለማውጣት ትሞክራለች። ግን ልክ ቁልፉን ልታነሳ ስትሄድ እሱ የታሰረበት ክፍል ቁልፍ እንደሌለ አየች። ቢያንስ ነፃ ባላስወጣው እንኳን ከመሞቱ በፊት ላናግረው ብላ ስትሄድ ጆን ይህንን ልጅ ከታሰረበት ቦታ ፈቶት ሊያስመልጠው ሲሞክር አገኘችው። ጆንም ይህንን ልጅ ነፃ ይለቀውና አካባቢውን ለቀ ሄደ። ሌላ ቦታ ሌላ ህይወት መስረት አለው። ሰሊማ አሁን ባል የሌላት ሴት ስለሆነች ሌላ የብሪቲሽ ዜጋ ሲመጣ እሱን እንድታላምድ ትገደዳለች። ሰሊማም ምንም አማራጭ ስለሌላት እሺ ብላ ነበር የተቀበለችው። በተመሳሳይ ሰዓት ሰስል ማርገዟን ታውቅና ለባሏ ለጆን ትነግረዋለች። ማርገዟን ለጆን ስትነግረው ብዙም ደስተኛ አልነበረም። ቤተሰቦቹ ግን በደስታ ይፈነጥዛሉ። እዛን ቀን ምሽት ከሰሊማ ጋር የሚኖረው የብሪቲሽ ዜጋ ሰሊማን ያሰቃያታል። እሷም የሚያደርጋቸውን ድርጊቶች መቋቋም ስላልቻለች ጭንቅላቱን ትለውና ሮጣ ትጠፋለች። ሰስል ጆን በእሷ ደስተኛ እንደማይሆን እርግጠኛ ስትሆን በቃ ሂድ ከሰሊማ ጋር አንድ ላይ ሆኖ ብላ ፈቀደችለት። ጆንም ቤቱን ለቆ ይሄዳል። እናም ሰሊማን በእያንዳንዱ ገጠር እየገባ እሷን መፈለግ ጀመረ። በመጨረሻም አንድ ሰሊማን ያያሰው ስለነበረ የት እንዳለች ለጆን ይነግረዋል። ሰሊማን ፎቶ ይዞ እቺ ልጅ ታውቃታላችሁ እያለ ጆን የተለያዩ ቦታዎች እየሄደ ይጠይቃል። አንድ ጎሳ ወደ ሌላ ጎሳ እየሄደ ሰሊማን እየፈለጋት ነው። በተመሳሳይ ሰዓት ሰሊማ የደበደበችው ነቪል የተባለው ሰው እሷንም እየፈለጋት ነበር። አግኝቶ ሊገላት ነበር የፈለገው። ጥሩ ነገር ሆኖ መጀመሪያ ጆን ያገኛታል። ልክ ተገናኝተው ደስታቸውን እንኳን ሳያጣጥሙ ነቪል ቦታው ላይ ደረሰና ሰሊማን አገኛት። ሸጉጥ ደቅኖባቸው እንዲገላት ማትፈልግ ከሆነ ፈጠን ብለ ራስህን እሰራለው። ይህም ሰው ሰሊማን እያሰቃያት እያለ አካባቢው ላይ የነበሩ ሰዎች ይመጡና ሰውየውን ገደሉት። ጆን ከዚህ በፊት የነዚህን ሰዎች ህይወት አድኗል። ተበከለ ምግብ በልተው እንዳይሞቱ ተከላክሎላቸዋል። እናም በመርዛማ ቀስታቸው ነቪልን ገደሉት። ጆልም ከሰሊማ ጋር አንድ ላይ በመሆን ከነዚህ ማህበረሰብ ጋር ለመኖር ይወስናል። ጆን ሰሊማና አዲሱ ልጃቸው የዚህ ማህበረሰብ አንዱ አካል ሆኖ እዚህ ፊልም ታሪክ እዚህ ላይ ያበቃል። እንደ ጆን አይነት አፍቃሪ ሰው አጋጥሟችሁ ያውቃል? አጋጥሟችሁ ከሆነ ኮመንት ላይ አንድ ቁጥርን ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው